አረብ ሀገር ነው የጻፍኩት በነገራችን ላይ ሲከፋኝ። እሺ እባክሽ ሀገሬ ፍቀጅ ልኑርብሽ፣ ልጆችሽ ርቀውሽ አንቺም አያምርብሽ። ዛሬ ተመቸሽ ወይ ብቻሽን ስትኖሪ፣ ልጆችሽ ሆነዋል የሩቅ ተዳዳሪ። በሰው ሀገር ሆነው በሰው ቤት አዳሪ። ቀን እረፍት የላቸው ወይ ሌሊት እንቅልፍ፣ ተግቶ መስራት እንጂ ክልክል ነው ማረፍ። 18 ሰዓት ቁመን ስንሰራ ለምግብ መብያ እንኳ አይደርሰንም ተራ። ምነው እንዲሆነ ህይወታችን የኛ ከባዕድ ሀገሮች ዘላለም ጥገኛ። ምንም ሳይታወቅ ማንነታችን እንደቃ ተቆጥሮ ሰውነታችን እየተዋዋሱ ሲጠቀሙብን። አረ መቼ ይሆን እኛ የሚያልፍልን? እኔስ እፈራለሁ እንዳያልፍብን። ድካምን አያውቁ ሰርተው አልሞከሩት፣ በምላሳቸው ነው ሁሉንም የሚያውቁት። ወለል ስታጸጂ ግድግዳ ትላለች፣ ግድግዳ ስትይዢ ኮርኒስ ትልሻለች። ያንን ሳታበቂ ልጅቱ ስትመጣ ቁርስ አምጪ ትላለች አይኖቿን አፍጣ። ቁርስ ልትሰሪ ስትገቢ ከማር ቤት ሽንኩርት ክትፊ ትላለች እመቤት። ልብሽ እያዘነ ምላስሽ ደንዝዞ ብሩሁ አእምሮሽ ነፃነት ታርዞ ትተሽ እንዳትሄጂ ገና ምን ተይዞ። ከጭስ ቤት ሳትወጪ ይህንን እያሰብሽ ግድግዳውን ጨረሽ ትላለች ልብ የለሽ። በፍጹም ረስተውት ሰው መሆናችንን ከደምና ስጋ መፈጠራችንን እንቅልፍና እረፍት መፈለጋችንን በጭራሽ ረስተውት ብረት መስለናቸው እኛም ሰው እንደሆን ማሰብ አቅቷቸው ሁሌም ይመኛሉ እንድንከድማቸው ብዙ ህልም እንዳለን ማን በነገራቸው። ይህን ሁሉ ስቃይ ሁሉን ችለን ሰርተን ቤተሰብን እንጂ ራሳችንን ረስተን አባቴን ስረዳ ወንድሜን ለማንስል ስለ እነሱ ህይወት ሁሌ ሳሰላስል እነሱም በተስፋ እጄን ሲጠብቁ የኔ መጨረሻ ምን እንደው ሳያውቁ የማፍስ መስሏቸው ስንፍና እየገዙ የብሩ መገኛ ብዙ ነው መዘዙ። ድካሙ ልፋቱ አይጎዳንም ለኛ ህይወታችን ሄደ በበላሽ ምንኛ። ወጉ ማዕረጉ ትዳር መመስረት ወትሮም ጣዕም ያለው በወጣትነት። ልብ አርቆ ሲያስብ ዘመኑ በረረ የኛ መጨረሻ መቼም አላማረ። በሰው ቤት ስንኖር ድሮ የመረረ ጣዕሙ የሚገኘው ምሬቱ ላይ ሆኖ በሬቶች ክምችት በኮሶ ተደፍኖ። መቼ ይሆን ከቶ ሰው የምንሆነው ሀገራችን ገብተን ኑሮ የምንጀምረው? ውዲቷ ሀገሬ አረንጓዴ ተክልሽ አዕዋፍ እንስሳቱ ንጹሑ አየርሽ በቦታው ላይ ሆኜ ሁሌ ሳማርርሽ አጥብቄ ስጸልይ እንዲገላገልሽ። አሁን ካንቺ ርቄ ስኖር በሰው ሀገር የምተነፍሰው ሳጣ ንጹሕ አየር። ናፈቀኝ ሀገሬ ክረምትና በጋ አረንጓዴ ለብሶ መስከረም ሲነጋ። እመሰክራለሁ ብርቅነሽ ሀገሬ ከሰው እኩል ሆኜ ሁሌ መከበሬ። እነሱም አውቀውኝ እኔም አውቂያቸው ባጠፋም ምረውኝ እኔም ታርቂያቸው። ዛሬ በሰው ሀገር ማንነቴ ጠፍቶ ከሰው በታች ሆኜ አካሌ ተገዝቶ ምንም ሳይታወቅ ማንነቴ ጠፍቶ የኛማ ወላጆች ለፍተው ያሳደጉን ሁሉን አስተምረው ወጣቶች ስንሆን ጥረን ስንሰደድ ደጋግፈው ልከውን አመት 2 አመት እነሱን ስንረዳ እህል ሲሸምቱ ሲከፍሉበት ዕዳ። ከዚያም ማለፍ ብሎ ቤታቸውን ሰሩ ከእንግዲህ ሶዳ በደህና ይኑሩ።